በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሣ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉ የወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ዋላችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚያ ቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ንበሩ አገረ ኢየሩሳሌም፣ በኢየሩሳሌም ከተማ ተቀመጡ። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን በክብር ወደ ሰማየ ሰማያት ወጥቷል ወይም አርጓል። ከማረጉ አስቀድሞ ለደቀ መዛሙርቱ የተናገረው ቃል የዚህ የዘመነ ትንሣኤ 7ኛው ሰንበት የነገው ሰንበት ማለት ነው። የቅዱስ ወንጌሉ ክፍል ነው። በየዓመቱ በዘመነ ትንሣኤ 7ኛው ሰንበት በቅዳሴው መካከል እንዲነበብ የታዘዘው የቅዱስ ወንጌል ክፍል የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜ ምዕራፍ ነው። እኛም ከዚህ ክፍል ይህንን ኃይለ ቃል ርዕስ አድርገን አንስተነዋል። ንበሩ አገረ ኢየሩሳሌም፣ በኢየሩሳሌም ከተማ ቆዩ፣ በኢየሩሳሌም ከተማ ተቀመጡ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቱን በኢየሩሳሌም ከተማ ተቀመጡ ያላቸው ምክንያቱ ምን እንደሆነ እንመለከታለን። ሁለተኛ በኢየሩሳሌም ከተማ ሲቀመጡ ወይም ሲቆዩ እንዴት ባለ ሁኔታ እንደቆዩ እንደነበሩ እንመለከታለን። ሶስተኛ በኢየሩሳሌም ከተማ ሲቀመጡ ወይም ሲቆዩ ምን እንደተቀበሉ ምን እንዳገኙ ተመልክተን ዛሬ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን።
ንበሩ አገረ ኢየሩሳሌም፣ በኢየሩሳሌም ከተማ ተቀመጡ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ርዕሳችን። የቀድሟን መልእክት እየፈጸሟቸዋት አይደለም። ልጆቹ በወንበር ውስጥ ይሽለከለካሉ፣ ጨዋታ ይዘዋል እና ወላጆች ልጆቻችሁን እግራችሁ ስር አስቀምጡ። ጥቂት እርሾ ሊጡን ሁሉ ስለሚያቦካው ማለት ነው። ሕሊናችን ሰብሰብ፣ ልጆቻችሁን በስርዓት ያዙ። በጣም ብዙ ልጆች ጸጥ ብለዋል፣ ደስ ይላል። ያው ጥቂት ደግሞ ካለ አስቸጋሪ ነው እና እሱን ያዙ። ወደ ቀደመው ነገር እንመለሳለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረጉ አስቀድሞ እንዲህ ብሎ ተናገራቸው። ወናሁ አነ እፌኑ ተስፋሁ ለአቡየ ላዕሌክሙ ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም አላቸው። አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ከአርያም ከሰማይ ኃይል እስክትቀበሉ ድረስ ጸጋ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ከተማ ተቀመጡ፣ በኢየሩሳሌም ከተማ ቆዩ አላቸው። በኢየሩሳሌም ከተማ መቆየት የሚለው ቃል ምን ማለት ነው ስንል ለጊዜው በመጀመሪያ በኢየሩሳሌም ከተማ መቆየት፣ በዚያ መጠበቅ። ለምን? አባት የሰጠውን ተስፋ እኔ እልክላችኋለሁ አለ። አባት የሰጠው ተስፋ ምንድን ነው ቢሉ አስቀድሞ በነቢዩ በቅዱስ ኢዩኤል ላይ አድሮ አምላካችን እግዚአብሔር የተናገረውን ቃል ሊፈጽምላቸው ስለወደደ ነው። በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ የተመዘገበውን ኃይለ ቃል እንመለከተው። እንዲህ አለ፣ በዚያን ጊዜ አለ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ጀምሮ የተመዘገበ ኃይለ ቃል። በዚያ ወራት ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም ከሰማየ ሰማያት ወርዶ ቅድስተ ቅዱሳን ከድንግል ማርያም ተወልዶ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ሞትን ድል አድርጎ በሦስተኛው ቀን ተነስቶ በክብር ካረገ በኋላ ባረገ በ10ኛው ቀን ወይም ከሙታን ተለይቶ በተነሳ በ50ኛው ቀን ያደርግላቸው የነበረውን ነገር ነው ነቢዩ ኢዩኤል ይህንን እግዚአብሔር ገልጦለት አስቀድሞ በትንቢት መነጽር ተመልክቶ የተናገረው። ከዚህም በኋላ እንዲህ ይሆናል አለ፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ ብሎ የተናገረውን ቃል ለመፈጸም ነው። አባቴ የሰጠውን ተስፋ እኔ እልክላችኋለሁ ያለው ተስፋ መንፈስ ቅዱስን ነው፣ ጸጋ መንፈስ ቅዱስን ነው። አስቀድሞ በነቢዩ በቅዱስ ኢዩኤል ላይ አድሮ የተናገረውን ማለት ነው። በአጋጣሚ የሆነ ነገር የለም። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። ሁሉ የተከናወነው በውበት ነው። የመንፈስ ቅዱስ ጸጋ መሰጠት አስቀድሞ የተነገረ ነበረ። ይህንን ነው አምላካችን ጌታችን
መድኃኒታችን ኢየሱስ ክርስቶስም ከዚያ አምጥቶ አባቴ የሰጠውን ተስፋ እኔ እልክላችኋለሁ ያለ። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 4 ጀምሮም እንደዚህ ብሎ ነው የመዘገበው ቅዱስ ሉቃስ። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ርዕሳችን በኢየሩሳሌም ከተማ ተቀመጡ ነው። በኢየሩሳሌም ከተማ ቆዩ ነው። ከእነርሱ ጋር ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነው የሚለው። እንዲህም አለ፣ ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። ትእዛዝም ነው። ከኢየሩሳሌም እንዳይወጡ ነው ያዘዛቸው። ለአገልግሎት ከመሰማራታቸው በፊት ኃይል መቀበል አለባቸው። የመንፈስ ቅዱስን ጸጋ መቀበል አለባቸው። ኃይልን ካልተቀበሉ፣ ጸጋ መንፈስ ቅዱስን ካልተቀበሉ ለአገልግሎት ይቸገራሉ። ለምን ቢሉ ክፉዎቹ አሕዛብ መከራ ያጸኑባቸዋል፣ ፈተና ያመጡባቸዋል። ያንን ባልጠነከረ አካላቸው፣ ባልበሰለ ሕይወታቸው መቋቋም መቀበል ስለማይችሉ ጸጋ መንፈስ ቅዱስን እንዲቀበሉ በኢየሩሳሌም ከተማ ቆዩ ተባሉ። መንፈስ ቅዱስ ይወርድ የነበረው በአንድ ቦታ ነው። ያን ጊዜ በጽርሐ ጽዮን በጽዮን አዳራሽ ነበር የሚወርደው። ከአንዱ ቦታ ሌላ ቦታ ሲሉ የመንፈስ ቅዱስ ጸጋ ሳይቀበሉ እንዳይቀሩ በኢየሩሳሌም ከተማ ተቀመጡ አላቸው። ለጊዜው መንፈስ ቅዱስ በጸጋ ይወርድ የነበረው በዚያ ስፍራ ብቻ ስለነበር፣ ይሄ ነው ምክንያቱ። ቅዱሳን ሐዋርያት 12ቱ ደቀ መዛሙርት ከዕርገቱ በኋላ በአስቆሮቱ ይሁዳ ፋንታ ማትያስን ስለተኩ ማለት ነው። 12ቱ ቅዱሳን ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 120ው ቤተሰብ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ወደ ኢየሩሳሌም ተመልሰው በኢየሩሳሌም ቆዩ ይላል እንደታዘዙት። በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 52 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። እንደዚህ ተብሎ ነው የተመዘገበው። እነርሱም ሰገዱለትና ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ ሰማየ ሰማያት ሲወጣ ከደብረ ዘይት ሲያርግ ማለት ነው። እነርሱም ሰገዱለትና የአምልኮት ስግደት ሰግደውለት በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ወዴት ተመለሱ? በደንብ በሉት። ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። ከደብረ ዘይት ወደ ኢየሩሳሌም ተመለሱ። ከደብረ ዘይት ኢየሩሳሌም ድረስ የሰንበት መንገድ ያህል ነው ይላል። በጣም ቅርብ። ስለዚህ ቁልቁለት ነው። ከደብረ ዘይት ወደ ኢየሩሳሌም ቁልቁለት ነው። ያችን ቁልቁለት ወርደው በማርቆስ እናት በማርያም ቤት በመጀመሪያዋ የሐዲስ ኪዳን ቤተ ክርስቲያን ውስጥ ማለት ነው ተሰብስበው እንደነገራቸው መጠባበቅ ጀመሩ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። በኢየሩሳሌም ከተማ ተቀመጡ እንዳላቸው
በቁሙ ለጊዜው በኢየሩሳሌም ከተማ ተቀመጡ ወይም ቆዩ። በዚያም ጥቂት ቀን የቆዩት፣ 10 ቀን ያህል የቆዩት። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ እያለ ነበረ የነገራቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ዮሐንስ አለ በውሃ አጥምቆ ነበር አለ። መጥምቀ መለኮት ቅዱስ ዮሐንስን የካህኑ የዘካርያስንና የቅድስት ኤልሳቤጥን ልጅ ነው። በውሃ አጥምቆ ነበር፣ የንስሐ ጥምቀት አጥምቆ ነበር ማለት ነው። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። በምን ትጠመቃላችሁ? በመንፈስ ቅዱስ ትጠመቃላችሁ። ከስንት ቀን በኋላ? ከጥቂት ቀን በኋላ ነው ያለው። ጥቂት ቀን ያለው 10 ቀን ነው። ከዕርገቱ አንስቶ እስከ መንፈስ ቅዱስ እስከወረደበት ጸጋ እስከተቀበሉበት ድረስ ያለችውን ቀን ጥቂት ቀን አላት። 10 ቀን። ጥንተ ዕርገቱ ግንቦት 8 ዕለተ ሐሙስ፣ ጥንተ በዓለ ጰራቅሊጦስ ወይም መንፈስ ቅዱስ በጸጋ የወረደበት ደግሞ ወሩ ግንቦት ነው። ቀኑ 18 ነው። ዕለቱ ዕለተ እሁድ ነው። ጥቂት ቀን ያለው ያንን 10 ቀን ነው። ከዕርገቱ በኋላ ያለውን 10 ቀን፣ ከትንሣኤው በኋላ ያለውን 50ኛውን ቀን። በዚያን ቀን መንፈስ ቅዱስ በጸጋ በእነሱ ላይ የወርድ ዘንድ ነበረው። ወረደ ስንልም ደግሞ በአካል አይደለም፣ የወረደው በጸጋ ነው። ያን ጊዜ ኃይልን ይቀበሉ ዘንድ ነበራቸው። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ነው ያለው። መንፈስ ቅዱስ የኃይል መንፈስ ስለሆነ ኃይል ሊሰጣቸው መንፈስ ቅዱስ በጸጋ በእነሱ ላይ የወርድ ዘንድ ነበር። መንፈስ ቅዱስ ምስጢር ገላጭ ወይም ከሳቴ ኅቡዓት ነው። የተሰወረውን ምስጢር ይገልጥላቸው ዘንድ ነበረውና ዓለምን ዞረው ወንጌልን እንዲያስተምሩ እንዲሰብኩ ተልከዋል። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩን ያላቸው በማርቆስ ወንጌል ምዕራፍ 16 ቁጥር 15። እንግዲህ ወንጌልን በዓለም ዞረው ለመስበክ የዓለሙን ቋንቋ ማወቅ አለባቸው። እነሱ በጊዜው የሚያውቁት የጥንቱን አረማይክ ወይም ዕብራይስጡን ቋንቋ። መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ግን 71 ቋንቋ ተጨምሮላቸዋል። መንፈስ ቅዱስ ምስጢር ገላጭ ስለሆነ መንፈስ ቅዱስ መንጽሒ ነው፣ የሚያነጻ ነው። ከብልየት ኃጢአት የታደሱት በአእምሮ የጎለመሱት በመንፈስ ቅዱስ ጸጋ ነው። መንፈስ ቅዱስ በወረደ ጊዜ ከብልየት ኃጢአት ታድሰዋል፣ በአእምሮ ጎልምሰዋል። መንፈስ ቅዱስ ወይም ጰራቅሊጦስ የጽር ወይም የግሪክ ቃል መጽንዒ ነው፣ የሚያጸና ነው። የጸኑት በመንፈስ ቅዱስ ጸጋ ወይም ኃይል ፈሪዎች ነበሩ። በመንፈስ ቅዱስ ጸጋ ጥባትን፣ ድፍረትን ተቀብለዋል። መንፈስ ቅዱስ የድፍረት መንፈስ ስለሆነ ፍርሃትን አርቆ ድፍረት ሰጥቷቸዋል። በዚያ በኢየሩሳሌም ከተማ በመቆየታቸው ይህን የተቀበሉት። ሌላው መንፈስ ቅዱስ ናዛዚ ነው፣ የሚያረጋጋ ነው። ከጭንቀት የተረጋጉት የተጽናኑት በመንፈስ ቅዱስ ጸጋ ነው። ለጊዜው ክርስቶስ ከነርሱ በሥጋ በተለየ ባረገ ጊዜ እረኛ እንደሌላቸው በጎች አዝነው ነበር፣ ተጨንቀው ነበር። መንፈስ ቅዱስ በጸጋ በወረደላቸው ጊዜ ግን ተጽናኑ፣ ተረጋጉ። መንፈስ ቅዱስ አጽናኝ ስለሆነ ማለት ነው። መንፈስ ቅዱስ በእነሱ ላይ
በወረደ ጊዜ ተደስተዋል። ሐዘንተኞች የነበሩት ደስተኞች ሆነዋል። መንፈስ ቅዱስ ወይም ጰራቅሊጦስ መስተፍስሒ ነውና የሚያስደስት መንፈስ ስለሆነ ይህንን ሁሉ እንዲቀበሉ ነው በኢየሩሳሌም ከተማ ተቀመጡ ብሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዛቸው። በብዙ ደስታ ነው ወደ ኢየሩሳሌም ተመለሱ። እግዚአብሔርን እያመሰገኑ በመቅደስ ኖሩ አለ። ለጊዜው የደስታቸው ምንጭ ምንድን ነው ቢሉ እሱ ሞትን ድል አድርጎ ስለተነሳ ደስተኞች ነው። የእኛ አምላክ ለካ ሞት የማያሸንፈው ሕይወት ነው አሉ። መቃብር ይዞ የማያስቀረው ትንሣኤ ነው አሉ። ከትንሣኤው በፊት ሐዘንተኞች ነበሩ፣ አልቃሾች ነበሩ፣ ከቀቢጸ ተስፋ ደርሰው ነበረ። ልክ ሞትን ድል አድርጎ እንደተነሳ ባዩት ጊዜ በተለይም በትንሣኤው ምሽት እንዲህ ተብሎ ተጽፏል። እስቲ በሉ ደቀ መዛሙርቱም በሉ ጌታን ባዩት ጊዜ ደስ አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ተመዝግቧል። ደቀ መዛሙርቱም ጌታችንን ባዩት ጊዜ ምን አላቸው? ደስ አላቸው። መጀመሪያ ጭብጥ ኩርምት ብለው አይሁድን ስለፈሩ ልጆቻቸውን ዘግተው ሲያዝኑ ሲተክዙ ነበር። ቀኑ በመሸ ጊዜ ትንሣኤው ምሽት እሑድ ማታ ማለት ነው። ደጆቹ እንደተዘጉ ሳይከፈቱ አምላካችን ኢየሱስ ክርስቶስ መጣና መካከላቸው ገብቶ ቆመ። መጀመሪያ ፈሩ፣ ምትሃት ያዩ መሰላቸው። ደጆቹ አልተከፈቱም፣ እንደተዘጉ ናቸው። ቀኑ ጨልሟል። አይሁድን እየፈሩ ነው ያሉት። በእንቅርት ላይ ጆሮ ደግፍ ሆነባቸው። ከዚያ ግን እጆቹን አሳያቸው፣ የችንካሩት ምልክቶች፣ የተወጋው ጎኑን አሳያቸው፣ የእግሮቹን የችንካር ምልክቶች አሳየው። እኔው ነኝ አለ፣ አትፍሩ፣ እኔው ነኝ አለ። ለምትሃት ሥጋና አጥንት የለውም፣ አይታይም፣ አይጨበጥም፣ አይዳሰስም፣ አይነካም። እኔው ራሴ እንደሆን እጆቼን፣ የተወጋው ጎኔን፣ የእግሮቼን የችንካር ምልክቶች አይታችሁ እመኑ፣ ነክታችሁ ዳሳችሁ እመኑ፣ እኔው ራሴ ነኝ አላቸው። ያኔ ጌታችንን ባዩት ጊዜ ደስ አላቸው። አይነ ልቡናቸው በራ። ባዩት ጊዜ ማለት እሱ መሆኑን ባወቁት ጊዜ ማለት ለካ ሞተ የምንለው ተቀበረ የምንለው ሥጋውን ከመቃብር ማን ወሰደው የምንለው መቃብሩ ባዶ ነው የምንለው ለካ ሞትን ድል አድርጎ ተነስቶ ነው ብለው ደስ አላቸው። የተደሰቱት መጀመሪያ በትንሣኤው ነው፣ ሞቶ ስላልቀረ። ሁለተኛ የተደሰቱት ምንም ከነሱ በሥጋ እየተለየም ቢሆን እያረገም ቢሆን የገባላቸው ቃል ኪዳን አለ፣ የሰጣቸው ተስፋ አለ። በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ወደ ዓለም ሲልካቸው እንዲህ ብሏቸው ነበር። ከትንሣኤው በኋላ ነው፣ ከማድረጉ አስቀድሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋል። ደቀ መዛሙርት የደቀ መዝሙር ብዙ ነው። ደቀ መዝሙር ማለት ተከታይ ነው። ደቀ መዛሙርት ማለት ተከታዮች ነው። የመጀመሪያዎቹ ክርስቲያኖች ደቀ መዛሙርት ብሎ ነው የሚጠሩት እና ደቀ መዛሙርት አድርጓቸው አለ። ከዚያም እንዲህ አለ፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አላቸው። በሥጋ አድርጓል፣ የተለየ ነው ከእነሱ ግን እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ብሎ ቃል ገብቶላቸው ተስፋም ሰጥቷቸዋል። ስለዚህ ደስ አላቸው። ምንም በሥጋ ቢለያቸው በመንፈስ ከነሱ ጋር ስለሆነ ደስ አላቸው። ደግሞ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን
አጽናኙን እልክላችኋለሁ ብሏቸዋል በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ። ስለዚህ እሱም ቢሄድ ቢያርግም አጽናኙን መንፈስ ቅዱስን በጸጋ ይልክላቸው ስለነበረ ደስ አላቸው። ይህን ነው የሚያነሳው። በብዙ ደስታ ወደ ኢየሩሳሌም ተመለሱ ያለው። ከዚያ በኢየሩሳሌም ከተማ ቆዩ። እንዴት አድርገው ቆዩ? እንዴት ነበረ? በምንድን ነው የቆዩት? በኢየሩሳሌም ከተማ በኢየሩሳሌም ከተማ የቆዩት በመጀመሪያ በእምነት ነው። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው፣ በሰጣቸው ተስፋ አምነው፣ በገባላቸው ቃል ኪዳን አምነው፣ በትንሣኤው አምነዋል። ደግሞ የሰጣቸውን ተስፋ እንደሚፈጽምላቸው አምነዋል። አባቴ የሰጠውን ተስፋ እኔ እልክላቸዋለሁ የሚለውን ቃል አመኑ። ከሰማይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ያለውን ቃል አመኑ። ከጥቂት ቀን በኋላ በመንፈስ ቅዱስ ጸጋ ትጠመቃላችሁ፣ ከዚያ በመንፈስ ቅዱስ ጸጋ ታጠምቃላችሁ ያላቸውን ቃል አመኑ። መሰረቱ እምነት ስለሆነ በኢየሩሳሌም ከተማ አምነው ነው በመጀመሪያ የጠበቁት የቆዩት። በፍጹም ልባቸው፣ በፍጹም ነፍሳቸው፣ በፍጹም ኃይላቸው፣ በፍጹም ሐሳባቸው አምነው ጠበቁ። መጠበቅ በእምነት እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያላቸውን ቃል አምነው ነው። እሱ ከእኛ ጋር ነው ብለው አመኑ። አምነውም ጠበቁ። የመጀመሪያው እሱ መሰረቱ እሱ። ሁለተኛም ተስፋ አድርገው ነው የጠበቁት። ተስፋ አድርገው እግዚአብሔርን ተስፋ አድርገው ጠበቁ። እንዲህ ተብሎ እንደተጻፈ አንተን ተስፋ የሚያደርጉ አያፍሩም ይላል የዳዊት መዝሙር 24 ቁጥር 3 ላይ። አንተን ተስፋ የሚያደርጉ አያፍሩም ነው የሚለው። በከንቱ የሚገበዙ ግን ያፍራሉ ነው የሚለው። እግዚአብሔርን ተስፋ በማድረግ ጠበቁ። አልተጠራጠሩም። ይሆን ይሆን አይሆን ይሆን አላሉም። ተስፋ አደረጉ። ራሱ የእምነት መሰረቱ ተስፋ ነው። ያለ ተስፋ ማመን በፍጹም አይቻልም። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ጀምሮ ይህንን እንደዚህ አድርጎ መዝግቦታል። እምነትም ይላል ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። የእምነት መሰረቱ ተስፋ ነው። ያለ ተስፋ ማመን አይቻልም። ማመን የሚቻለው በተስፋ ነው። ደግሞ ተስፋ የምናደርገው የምናየውን ሳይሆን የማናየውን። የምናየውንማ ተስፋ ልናደርገው አንችልም። ከታየ ተስፋነቱ አብቅቷል። ተስፋ የሚደረገው ያልታየው ነው ሊታያል፣ ያልተፈጸመው ነው ሊፈጸም ያለው ነገር፣ ያልተገለጠው ነው ሊገለጥ ያለው ነገር ነው ተስፋ የሚደረገው። እሱም ያላቸው ምንድን ነበር? አስተውላችሁ ከሆነ አባቴ የሰጠውን ተስፋ እኔ እልክላቸዋለሁ። ተስፋ አድርገው ጠበቁ። ለምን? ተስፋ የሚደረግበት ነገር የሚታይ ስላልሆነ። እንደውም ቅዱስ ጳውሎስ ስለዚህ ነገር በሮሜ መልእክቱ ምዕራፍ 8 ላይ መዝግቦታል። በተስፋ ድነናል ይላል። እዚህ ሮሜ ምዕራፍ 8 ቁጥር 24 ጀምሮ የተመዘገበ ኃይለ ቃል ነው። በተስፋ ድነናልና ይላል። ነገር ግን ይላል ተስፋ የሚደረግበቱ ነገር ይላል ቢታይ ተስፋ አይደለም። የሚያየውንማ
ማን ተስፋ ያደርገዋል? ተስፋ የሚደረግበት ነገር ቢታይ ተስፋነቱ አብቅቷል። ሰው የሚያየውን ተስፋ ያደርጋል። ተስፋ የሚያደርገው የማያየው በእነሱ ላይ ያድር የነበረውን በጸጋ ይወርድላቸው የነበረውን መንፈስ ቅዱስን በተስፋ ጠብቁ። የማይታየውን ረቂቅ መንፈስ ቅዱስን ማለት ነው። ለምን ተስፋ የምናደርገው የማናየውን ስለሆነ፣ የሚታየው ተስፋ ስለማይደረግ እግዚአብሔርንም በተስፋ ነው ያመነው። እግዚአብሔርን ያየ ማንም የለም በባህሪው ሊያየውም አይቻለውም። ራሱ በተስፋ ነው ያመነው። ስለዚህ የእምነትን መሰረቱ ተስፋ ነው። ያለ ተስፋ ማመን አይቻልም። ሁለተኛ በተስፋ ነው የጠበቁት። ጠብቁ ነው የተባሉት። ሶስተኛ በፍቅር ነው የጠበቁት። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በፍቅር ነው ደጅ የጠኑት። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ የተመዘገበውን ቃል እንመልከት። እንዴት ቆዩ ስንል በፍቅር ነው የቆዩት። ይዘረዝራቸዋል። ከላይ ቅዱሳን ሐዋርያትን 72ቱ አርድእትንና ቅድስተ ቅዱሳን ድንግል ማርያምን ያነሳል ከ36ቱ ቅዱሳን አንስት ጋር። ከዚያም እንደዚህ ይላል፣ እነዚህ ሁሉ ይላል ከሴቶችና አለ ቅዱሳት አንስትን ነው እዚህ ጋር የሚያመጣው ከኢየሱስ ክርስቶስ እናት ከቅድስተ ቅዱሳን ከድንግል ማርያም ጋራ በአንድ ልብ ሆነው በጸሎት ይተጉ ነበር ይላል። በስንት ልብ ሆነው? በአንድ ልብ ሆነው፣ እንደ አንድ ልብ መካሪ ሆነው፣ እንደ አንድ ቃል ተናጋሪ ሆነው፣ በፍቅር ሆነው በመካከላቸው ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ይዘው አማናዊቷ ታቦት ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ከበው መሃላቸው አድርገው በአንድ ልብ ለጸሎት ይተጉ ነበር። ተለያይተው አይደለም፣ ተጣልተው አይደለም፣ ተከፋፍለው አይደለም፣ እየተበላሉ እየተነካከሱ አይደለም፣ በጸብ በክርክር አይደለም። በፍቅር ነው የቆዩት። በኢየሩሳሌም ከተማ በእምነት ቆዩ፣ በጸሎት ቆዩ፣ በተስፋ ቆዩ፣ በፍቅር ቆዩ። የተሰጣቸው ተስፋ እንዲፈጸምላቸው፣ የተገባላቸውን ቃል ኪዳን እንዲፈጸምላቸው ራሱ መንፈስ ቅዱስ በጸጋ ሲወርድላቸው እንደዚህ ብሎ ነው ያመጣው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ በዓለ ሃምሳ የተባለው ቃል በደረሰ ጊዜ ይላል። እዚህ ጋር የብሉይ ኪዳኑን በዓለ ሃምሳን ያነሳው ፋሲካን ባከበሩ በ50ኛው ቀን በዓለ ሰዊት ወይም የእሸት በዓል ብለው ያከብራሉ። እስራኤል ዘሥጋ በብሉይ ኪዳን ያከብሩ የነበረው በዓለ ሃምሳ የፋሲካው 50ኛው ቀን ማለት ሞተ በኩር እነሱ ያለፈበት፣ እነሱ ደግሞ ከግብፅ ከባርነት ቤት ነፃ የወጡበት በዓል ነው የነሱ ፋሲካ። ከሱ ቀን አንስቶ 50ኛውን ቀን ቆጥረው የአዲስ ቁርባን በዓል፣ የእሸት በዓል ወይም ቀዳማያት እያሉ ያከብሩታል። ያ ቀን እና የአዲስ ኪዳኑ በዓለ ሃምሳ ማለት ክርስቶስ ሞትን ድል አድርጎ የተነሳበት 50ኛው ቀን ገጠም፣ አንድ ላይ ዋለ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ የሚለው የብሉይ ኪዳኑ በዓለ ሃምሳ አንስቶ ነው። ግን የአዲስ ኪዳኑ በዓለ ሃምሳም በዚያን ቀን አንድ ላይ ነው የገጠም። በአንድ ልብ
ሆነው አብረው ሳሉ ይላል። ሁሉም በአንድ ልብ ሆነው ሳሉ፣ በፍቅር ሆነው ሳሉ የገባላቸውን ቃል ኪዳን ፈጸመላቸው። የሰጣቸውን ተስፋ ሰጣቸው። መንፈስ ቅዱስ በጸጋ ወረደ፣ በሁሉም ላይ አደረ ማለት ነው። በኢየሩሳሌም ከተማ በመቆየታቸው ምን አገኙ ስንል የመንፈስ ቅዱስን ጸጋ ተቀበሉ። ይፈሩ የነበሩ ደፈሩ፣ ይጠራጠሩ የነበሩ ጸኑ፣ ያዝኑ ይተክዙ የነበሩ ተደሰቱ፣ ይጨነቁ የነበሩ ተረጋጉ። ምስጢር ተሰውሮባቸው ከብዷቸው የነበሩ ምስጢር ተገለጠላቸው። ተአምራት የሚያደርጉበትን ኃይል ተቀበሉ። ትምህርት ከተአምራት ጋር ተሰጣቸው። መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ኃይልን ተቀበሉ። ስለዚህ አገልግሎታቸው የሰመረ ሆነ። ከዚያም በኋላ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው አብረው ሲያገለግሉ ኖሩ። በእነሱ ላይ እየተጨመሩ ሄዱ። በእምቷ ቤተሰብ ላይ በበዓለ ሃምሳ መንፈስ ቅዱስ በጸጋ በወረደበት ዕለት በአንድ በሊቀ ሐዋርያት በቅዱስ ጴጥሮስ ስብከት ወይም ትምህርት 3000 ሰዎች አምነው ተጠመቁ። ስለዚህ እየተጨመሩ ሄዱ። ከዚያ እንደገና 5000 ተጨመሩ። እንዲህ እያሉ ሄዱ። እነኚህ ሁሉ ግን አንድ ልብ ነበራቸው። እስቲ በሉ ያመኑትም ሕዝብ በሉ አንድ ልብ አንዲትም ነፍስ ነበሯቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ያመኑትም ሕዝብ አለ። ያን ጊዜ አንድ ልብ ነበራቸው። እንደ አንድ ልብ መካሪ ነበሩ ማለት ነው። አንድ ሐሳብ ነበራቸው። አንዲትም ነፍስ ነበራቸው። እንደ አንድ ቃል ተናጋሪ ነበሩ ማለት ነው። ስለዚህ የተነገረ ነው። በፍቅር ኖሩ። ለምን? መንፈስ ቅዱስ ራሱ የፍቅር መንፈስ ስለሆነ። ዛሬም ይህ የፍቅር መንፈስ ቅዱስ በሁላችንም ላይ አድሮ ለዘላለም ይኑር። መንፈስ ቅዱስ በእኛ ካደረ ፍቅር ነው በእኛ እንኳን እርስ በርሳችን ቀርቶ ከጠላቶቻችን ጋር እንዋደዳለን። ጠላቶቻችን እንኳን ወዳለን፣ የሚወዱንን የምንጠላ አለ፣ የሚጠሉንን እንኳን ወዳለን። መንፈስ ቅዱስ የፍቅር መንፈስ ስለሆነ በፍቅር ነው። አገልግሎታቸው ሰመረ፣ ተሳካ። በኢየሩሳሌም ከተማ ስለተቀመጡ ከዚያ ወጡ ለአገልግሎት። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሏቸው ነበረ። ተቀበሉ። ከዚያም ለአገልግሎት ትወጣላችሁ ብሏቸው ነበር። ከኢየሩሳሌም ጀምሮ ነው የሚለው። ከዚያ ጀምሮ ወንጌል መሰበክ የጀመረችው ከዛ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላችሁ። ከኢየሩሳሌም ጀምሮ በዓለም ሁሉ ዞረው ወንጌልን አስተማሩ፣ ብዙዎችን አሳመኑ፣ አጠመቁ፣ ለብዙ ሰዎች መዳን ምክንያት ሆኑ። በመንፈስ ቅዱስ ኃይልና ጸጋ ይሄ ተፈጸመ። አሁን እኛ ከዚህ ታሪክ የምንማረው በኢየሩሳሌም ከተማ መቆየት ማለት ምን ማለት ነው? ዛሬ ለኛ በኢየሩሳሌም ከተማ እንዴት አድርገን እንቆይ? በኢየሩሳሌም ከተማ እስከ መቼ ድረስ እንቆይ? ይህንን ነው የምናነሳው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በመጀመሪያ በኢየሩሳሌም ከተማ መቆየት ማለት የዛሬዋ ኢየሩሳሌም ቅድስት ቤተ ክርስቲያን ነው። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። አሁን በኢየሩሳሌም ከተማ ተቀመጡ ማለት ለኛ
ካለንበት አገር ተነስተን በቁሙ ምድረ እስራኤል ኢየሩሳሌም ሄደው እዛ መቀመጥ እዛ መኖር ማለት አይደለም። እሱ አይደለም። በኢየሩሳሌም ከተማ መቀመጥ ወይም መቆየት መኖር ማለት በቅድስት ቤተ ክርስቲያን መኖር፣ በቅድስት ቤተ ክርስቲያን መቆየት ነው። በቅድስት ቤተ ክርስቲያን መጽናት ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተን ለመንግሥተ ሰማያት ክብር ታጭተን በኢየሩሳሌም በቅድስት ቤተ ክርስቲያን ተወልደናል። እያንዳንዳችን ክርስቲያኖች የተወለድነው በኢየሩሳሌም በቅድስት ቤተ ክርስቲያን ነው። የሰላም አምላክ፣ የሰላም አባት፣ የሰላም ንጉሥ፣ የሰላም አለቃ አምላካችን እግዚአብሔር በረድኤቱ በበረከቱ በመንፈሱ በጸጋው የሚያድርባት ኢየሩሳሌም ቅድስት ቤተ ክርስቲያን ነው። በኢየሩሳሌም መቆየት በቤተ ክርስቲያን መቆየት ነው። በቁሙ ራሱ አባታችን ጠቢቡ ሶሎሞን ዳዊት ባዘጋጀው ስፍራ በኢየሩሳሌም የእግዚአብሔርን ቤተ መቅደስ ሰርቷል። ለጊዜው በቦታው በኢየሩሳሌም የመጀመሪያው ቤተ መቅደስ የተሰራው ቋሚው ቤተ መቅደስ 20 ዓመት ፈይቶ በሶሎሞን ዘመን የታነጸው በኢየሩሳሌም በዚህ በሁለተኛ ዜና መዋዕል ምዕራፍ 3 ቁጥር 1 ጀምሮ ተመስግቧል። ሶሎሞንም ይላል እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ ይላል በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። በኢየሩሳሌም ነው መጀመሪያ ቤተ መቅደሱ ይሰራ። በቁሙ ቤተ መቅደሱ ለጊዜው በኢየሩሳሌም ተሰራ። አሁን በአዲስ ኪዳን በአራቱም ማዕዘናት በሰሜንም በደቡብም በምስራቅም በምዕራብም የእግዚአብሔር ቤተ መቅደስ እየታነጸ ነው። ቅድስት ቤተ ክርስቲያን እየተሰራች ነው። በመጀመሪያ ሕንፃውን ነው የምናየው። ይኸው በተሰደድንበት አገር እንኳን የእግዚአብሔር ቤት አለ። በኢየሩሳሌም መቆየት በእግዚአብሔር ቤት መቆየት ነው። በኢየሩሳሌም ከተማ ቆዩ ማለት መጀመሪያ በቅድስት ቤተ ክርስቲያን መቆየት መቀመጥ። በእግዚአብሔር ቤት መላእክት ይወጣሉ ይወርዳሉ። ለአምልኮቱ እንበረከካለን፣ ለክብሩ እንዘምራለን። ቃለ እግዚአብሔሩ ይነገራል፣ ስብሐተ እግዚአብሔሩ ይደርሳል። በእግዚአብሔር ቤት ኪዳኑ የሚደርስበት፣ ቅዳሴው የሚቀደስበት፣ ሰዓታቱ የሚቆምበት፣ ማህሌቱ የሚደርስበት፣ ዝማሬው የሚቀርብበት የእግዚአብሔር ቤት ኢየሩሳሌም ነው። ሌላ ኢየሩሳሌም እንዳታስቡ። ኢየሩሳሌም ውስጥ ነው ያለ ነው። እግዚአብሔር ከኢየሩሳሌም ከቤተ መቅደሱ ሁላችንንም አያውጣል። በኢየሩሳሌም መቀመጥ በእግዚአብሔር ቤት መኖር ነው። የእግዚአብሔርን ቃል የሰላምን ወንጌል እያደመጥን በኢየሩሳሌም ሰላም ነው ያለው። ወንጌል ሰላም የሚነገረው በእግዚአብሔር ቤት። አዳምና እኛ ልጆቹ ክብር ያገኘን ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ፣ የነፃነታችን ምልክት፣ የሰላም አርማ፣ ሰላም የተመሰረተበት፣ እርቅ የተደረገበት፣ የጸብ ግድግዳ የፈረሰበት፣ ፍቅር የተመሰረተበት መስቀሉ የተተከለው በኢየሩሳሌም በቅድስት ቤተ ክርስቲያን። በኢየሩሳሌም መቆየት ማለት የሰላም አርማ መስቀሉ በተተከለበት መቆየት ማለት። እስቲ በሉ በዚህም ስፍራ በሉ ሰላምን እሰጣችኋለሁ። በዚህ በትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ የተመዘገበ ኃይለ ቃል በሶሎሞን ዘመን
የታነጸው ቤተ መቅደስ በእስራኤላውያን ኃጢአት ምክንያት ፈረሰ። ከዚያ በኋላ እንደገና እግዚአብሔር እስራኤል ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ስለተጠሩበት ስለ ቅዱሱ ስሙ ብሎ ጥቂቶች ተማርከው ባቢሎን እንዲወዱ አደረገ። ስለ አባቶቻቸው ስለ ወዳጆቹ ስለ ባለሟሎቹ ስለ እነ አብርሃም ስለ እነ ይስሐቅ እስራኤል ተብሎ ስለተጠራው ስለ እነ ያዕቆብ ብሎ ጥቂቶች ተማርከው ባቢሎን ወረዱ። ዘር ፈጽሞ እንዳይጠፋ 70 ዘመን በባርነት ቤት ከኖሩ በኋላ ወደ ቅድስት ሀገር ወደ ኢየሩሳሌም ተመልሰው እንደገና በዘሩባቤል ዘመን 46 ዓመት ፈይቶ የእግዚአብሔር ቤተ መቅደስ ተሰራ ወይም ታነጸ። ከዚያ ለቤተ መቅደሱ ቃል ኪዳን ሲገባ አምላካችን እግዚአብሔር እንደዚህ ያለ፣ በዚህም ስፍራ በቤተ መቅደሱ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ኢየሩሳሌም የሰላም ሀገር ነው፣ የሰላም ከተማ፣ የሰላም ቤት ማለት ነው። ስለዚህ በቤተ መቅደሱ በቅድስት ቤተ ክርስቲያን ሰላም አለ። በዚህ መቆየት ማለት ነው። በኢየሩሳሌም መቆየት ማለት በኢየሩሳሌም በቅድስት ቤተ ክርስቲያን እንዴት ባለ ሁኔታ እንቆይ ነው። ሌላው እንዴት ነበር የቆዩት? እንዴት እንቆይ? በመጀመሪያ በእምነት መቆየት። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም ይላል እግዚአብሔር ቃል ዕብራውያን ምዕራፍ 11 ቁጥር 6 ላይ። እግዚአብሔርን ደስ ማሰኘት የሚቻለው በእምነት በፍጹም ልብ አምነን ሳንጠራጠር በሁለት ልብ ሳናነክስ እንደ ገበቴ ላይ ውሃ ሳንወላውል ንፋስ እንደሚወዘውዘው ሸንበቆ ወዲህና ወዲያ ሳንወዘወዝ ከወገብ በላይ ታቦት ከወገብ በታች ጣዖት ሳንሆን በፍጹም ልባችን በእግዚአብሔር አምነን በእግዚአብሔር ቤት በኢየሩሳሌም መቆየት። እየተጠራጠርን ከሆነ በሁለት ልብ እያነከስን ከሆነ መቀበል አንችልም። እነሱ በኢየሩሳሌም ከተማ በጸሎት ይተጉ የነበሩት በእምነት ነው። እስቲ በሉ አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። አምነን ነው መጸለይ፣ አምኖ ነው በቤቱ መቆየት። እንዲሁ መሄድ መምጣት፣ መግባት መውጣት፣ በእግር ብቻ መመላለስ አይደለም። በእግረ ልቡና መመላለስ በእምነት ወደ እርሱ መቅረብ ነው። ስንጸልይ በእምነት ነው። ኪዳን ስናደርስ፣ ቅዳሴ ስናስቀድስ፣ ወንጌል ስንማር በእምነት ነው። ያለ እምነት ከሆነ መቀበል አንችልም። አምኖ መቆየት። እግዚአብሔር የጎደለውን እምነታችንን ይሙላል። የአንዳንዶቻችን እምነት ጎዶሎ ነው። መቀበል ያቃተን እየተጠራጠርን ነው። ብዙ ጊዜ እንዲህ እንላለን፣ እግዚአብሔርን እንለምነዋለን። ብዙ ጊዜ ደጅተን ነው፣ ብዙ ጊዜ ለመም፣ ግን እግዚአብሔር ልመናዬን አልፈጸመም፣ አልሰጠኝም እንላለን። ለምን መሰላችሁ? ያለ እምነት ከሆነ መቀበል ስለማንችል፣ በጥርጥር ከሆነ አንቀበል። በዚህ በያዕቆብ መልእክት የተመዘገበውን ኃይለ ቃል እንመልከት። ስንለምን በእምነት እንደሆነ ቅዱስ ያዕቆብ እንደዚህ አድርጎ መዝግቧል። የያዕቆብ መልእክት ምዕራፍ 1 ቁጥር 5 ጀምሮ ከእናንተ ግን ይላል ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። በምን ይለምን? በደንብ በሉት። በምን ይለምን? በእምነት ይለምን።
የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱ ሙሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ነው። እየተጠራጠርን ከሆነ ነፋስ እንደሚያማታው እንደሚያወዛውዘው እንደ ባህር ማዕበልና ሞገድ ወጀብ የሆነ ሕይወት ካለን እግዚአብሔር ዘንድ አንዳች መቀበላችን አምኖ መቆየት ነው። ሳይጠራጠሩ መቆየት። ብዙ ያልተፈታ እንቆቅልሽ አለ። ብዙ ያልተመለሰ ጥያቄ አለ። ብዙ የከበደ ሸክም አለን። ግራ የገባን ነገር አለን። ያ ጥያቄያችን እንዲመለስ እንቆቅልሻችን እንዲፈታ አምላካችን እግዚአብሔር በጎ የሆነውን የልቡናችንን መሻት እንዲፈጽምልን አምነን ሳንጠራጠር እንለምነው። እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ልቡናችንን መሻት ይፈጽምልናል። የሚጠቅመን ከሆነ አይከለክለንም። እንዲያውም የኛ አምላክ የምንለምነውን ብቻ እንደምመሰላችሁ ይሰጣል። ከምንለምነው በላይ ይሰጠናል። የምናስበውን ብቻ አይደለም ይሰጠን፣ ከምናስበው ሁሉ በላይ እጅግ አብልጦ ያደርጋል። ግን በቤቱ በእምነት እንቆይ፣ አንጠራጠር። እስቲ በሉ በእኛ በሉ እንደሚሰራው መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ድረስ ክብር ምስጋና ይሁን። ያመስግኑት እግዚአብሔር። ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው እዚህ ኤፌሶን ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል የኛ አምላክ የምንለምነው ብቻ አይደለም፣ ከምንለምነው በላይ ይሰጣል። ምኑስ ብቻ በልባችን የምናስበውን ብቻ አይደለም ይሰጠን፣ ከምናስበው ሁሉ ይልቅ እጅግ አብልጦ ያደርግልናል። ደግሞ ቅዱስ ሥጋውን ቆርሶ የሰጠን፣ ክቡር ደሙን አፍስሶ የሰጠን፣ ነፍሱን ለመስቀል ሞት አሳልፎ የሰጠን ምን ይከለክለናል? ለባህሪ ሞት የማይስማሙ አምላክ በሥጋ ሞቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ የሰጠን አምላካችን እግዚአብሔር የሚያሳጣን ነገር የለም። ብቻ አምነን በጸሎት እንትጋ። በቤተ መቅደሱ በኢየሩሳሌም አንጠራጠር። ይሆንልኝ አይሆንልኝ፣ ይደረግልኝ ይሆን አይደረግልኝ ይሆን፣ እኔን እግዚአብሔር ይሰማኝ ይሆን አይሰማኝ ይሆን፣ ይለመነኝ ይሆን አይለመነኝ ይሆን አንበል። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ጨክኖብኛል አንበል። አይረሳንም፣ አይተወንም፣ አይጨክንብንም። ስለዚህ በእምነት እንለምነው፣ በእምነት እንቆይ በቤተ መቅደሱ። ሁለተኛው በተስፋ መቆየት። በምንም ውስጥ ብናልፍ ተስፋ አለመቁረጥ፣ በተስፋ መቆየት። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲላቸው የቆዩት በተስፋ ተስፋ ይዘው ነው የጠበቁት። ተስፋን መያዝ። አንዳንድ ጊዜ ተስፋ የሚያስቆርጡ ነገር በሕይወታችን ይገጥሙናል። በግል ሕይወታችን ሊሆን ይችላል፣ በቤተሰብ ጉዳይ ይሆናል፣ በጤና ጉዳይ፣ በእንጀራ በሥራ ጉዳይ ሊሆን ይችላል፣ በሀገራችን ጉዳይ ሊሆን ይችላል፣ በትዳር ጉዳይ ትዳር ያልያዝን የትዳር ባልንጀራ ያልያዝን በቃ እኔማ ቆሜ መቅረቴ ነው እንል ይሆናል። አንዳንድ ጸጋችን ከሆነ እግዚአብሔር ይሰጣል። በተስፋ የእግዚአብሔርን ጊዜ በትዕግስት መጠባበቅ ነው። ትዳር መስረታችሁ፣ ዘር መተካት፣ ፍሬ ማፍራት፣ ልጅ መውለድ ያቃታችሁ እኔማ በቃ እንዲሁ ያለ ልጅ መቅረቴ ነው ያላችሁ እግዚአብሔር የደረቀውን ማህፀን ያለመልማል፣ የተዘጋውን ማህፀን ይከፍታል። ተስፋ አትቁረጡ። ምናልባት በሰው ሰውኛው አይሆንም ተብሎ ይሆናል። ግን ሰው መስራት ሲጨርስ
እግዚአብሔር መስራት ይጀምራል። የኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ታሪክ ይለውጣል፣ ነገር ይገለብጣል። ተስፋ አትቁረጡ። አንዳንዴ ወይ የኛ የታመምነው ህመም በሽታችን ወይም የቤተሰቦቻችን ህመም የማይድን ነው፣ ወደ ነቀርሳነት ወይም ወደ ካንሰርነት ተለውጧል። ዝም ብላችሁ የሚሞቱበትን ቀን መጠባበቅ ነው ይሉ ይሆናል የሕክምና ባለሙያዎች። እነሱ ናቸው ማዳን ያልተቻላቸው፣ እነሱ ናቸው መድኃኒት ያጡለት ለበሽታችን። ግን በእግዚአብሔር ዘንድ እግዚአብሔር የሚሳነው ነገር የለም። ለሰው የማይቻለው ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። የኛ አምላክ የታመመ ማዳን፣ የተሰበረ መጠገን፣ የቆሰለ መፈወስ ብቻ አይደለም። የኛ አምላክ ሲወድ ሲፈቅድ ለሞተው ሕይወት ይሰጣል፣ ለተቀበረው ትንሣኤ ይሰጣል። የአራት ቀን ሬሳ አልዓዛርን ከመቃብር ቀስቅሶት የለ። በቃ ከፈቀደ ይሆን ከወደደ ይሆን። ሰው ነው የጨረሰው። አለቀ፣ ተደመደመ፣ አበቃ፣ አከተመ አንበል። መቼ ገና እግዚአብሔር ጀመረ። እሱን ተስፋ አድርገን እንጠባበቅ። ሰው ይላል ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ያለው። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ለጊዜው ለእስራኤል ዘሥጋ ተነግሯል። እስራኤላውያን ከቀቢጸ ተስፋ ደረሱ፣ ተስፋ ከመቁረጥ ደረሱ። ወገኖቻቸውን በሰይፍ ስላጡ፣ በረሃብ ስላጡ፣ በበሽታ ስላጡ፣ ጥቂቶች ደግሞ ባቢሎን ወርደው መከራ ስቃይ ያዩ ስለነበር 70 ዘመን የተገዙት የተጨነቁት። በቃ የኛ ነገር እንኳ ይኸው በአሕዛብ እየተረገጥን እየተሰቃየን ነው የምንኖረው። ኢየሩሳሌምን የመሰለች አገር አተን ባሮች ሆነን ምርኮኞች ሆነን እየተሰቃየን እንኖራለን አሉ። ያን ጊዜ ነቢዩ ቅዱስ ኤርምያስ አጽናናቸው። በለቅሶ ነው በሐዘን ራሱ ሰቆቃወ ኤርምያስ ነው የሚለው። የነቢዩ የቅዱስ ኤርምያስ ልቅሶ ነው፣ ሐዘን ነው፣ ከእንባ ጋር ነው የተጻፈው። ስለ ወገኖቹም እያለ ሰው አለ ዝም ብሎ። ዝም ማለት የእምነት ጽናት ነው። በእምነት ሳይክል ዝም ማለት ተስፋን መያዝ ነው። በተስፋ መቆየት፣ ተስፋ አለመቁረጥ። ዝም ማለት በትዕግስት የእግዚአብሔርን ጊዜ መጠባበቅ ነው። ሰው ዝም በእምነት ጸንቶ ተስፋ ሳይቆርጥ በሁለት ልብ ሳያነክስ ሳያመነታ በትዕግስት የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። የእግዚአብሔርን ማዳን ተስፋ አድርጎ መጠባበቅ። እሰጣችኋለሁ ያለንን ይሰጠናል። የገባልንን ቃል እግዚአብሔር ይፈጽማል። የእኛ አምላክ ሐሰት ለባህሉ አይስማማም። ላያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ጥቂት ቀን ደጅ ትኑ አለ። ጥቂት ቀን በተስፋ ጠብቁ አለ። በተስፋ ጠበቁ፣ ተፈጸመላቸው። እኛም በተስፋ እንቆይ በእግዚአብሔር። በራሳችን ጊዜ አንመራ። የእግዚአብሔርን ጊዜ እንጠብቅ። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራን የሚሰራበት ጊዜ አለ። አንዳንድ ጊዜ የምንቸገረው በእኛ ጊዜ እግዚአብሔር እንዲሰራ እንፈልግ። በእኛ ጊዜ አይሰራም። እግዚአብሔር የሚሰራው በራሱ ጊዜ ነው። ስለዚህ እንጠብቀው። እኛንም እግዚአብሔር ይጎበኛል። አሁንም የሁላችንንም እንቆቅልሽ አምላካችን እግዚአብሔር ይፍታል። የከበደንን ሸክም ሁሉ እግዚአብሔር ያቅልልን። እንደ ሀገር ብዙ ተስፋ የሚያስቆርጡ ነገሮች እናያለን፣ እንሰማለን። እንደ ቤተ ክርስቲያንም ብዙ ተስፋ የሚያስቆርጡ ነገሮች እናያለን፣ እንሰማለን። ዛሬ ግን አይዟችሁ፣ ይህም ቀን ያልፋል። እንደ ጨለማ አይቀርም፣ ይነጋል። እግዚአብሔር በወጀብም በአውሎ ነፋስም ውስጥ መንገድ አለው። ባህሩ ለሁለት ይከፍላል፣ እንደ ግድግዳ ያቆማል፣ እንደ ሳር ክምር ያደርጋል፣ ሕዝቡን በደረቅ ያሻግራል። የእሳትን ኃይል ያጠፋል፣ የአናብስቱን አፍ ይዘጋል። ብቻ የእግዚአብሔርን ጊዜ ተስፋ አድርጎ በትዕግስት መጠባበቅ።
እግዚአብሔር የቆረጥነውን ተስፋችንን ይቀጥልን። የኔ ነገር አበቃ አከተማት፣ እኔ ብቻዬን ነኝ፣ እግዚአብሔር ትቶኛል፣ ጨክኖብኛል፣ ረስቶኛል አትበሉ። የኛ አምላክ አይረሳም፣ የኛ አምላክ አይተወንም። በተስፋ መቆየት በቤቱ። ሌላው በቤቱ በፍቅር መቆየት። እንደ አንድ ልብ መካሪ ነበሩ እነሱ፣ እንደ አንድ ቃል ተናጋሪ ነበሩ። በአንድ ልብ ሆነው በጸሎት ይተጉ ነበር ነው ያለው። መቆየት በፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ግን ምንድን ነው? ፍቅር ነው። ቃሉን እናውቀዋለን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 እግዚአብሔር የበለጠውን ጸጋ ፍቅርን ለሁላችን ያድል። አሜን። በፍቅር መቆየት። አሁን በፍቅር ነው እየቆየን ያለው። ፍቅር አለ እርስ በርሳችን ከላይ እስከ ታች ከልሂቅ እስከ ደቂቅ ፍቅር አለን ወይ? ንበሩ ሀገረ ኢየሩሳሌም፣ በኢየሩሳሌም ከተማ ተቀመጡ ነው ያለው። በፍቅር ነው። በኢየሩሳሌም በቤተ ክርስቲያን በቤተ መቅደስ ያለ ነው። በፍቅር እየኖርን ነው። እንግዲህ ያውማ ከአንድ ማኅፀነ ዮርዳኖስ ነው የተጠመቅነው። ከአንድ ጸጋ መንፈስ ቅዱስ ነው የተጠመቅነው። በአንዱ ሜሮን የከበርነው፣ ከአንዱ ህብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋርሰናል። ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በዕርፈ መስቀል ክቡር ደሙን ቀምሰናል። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተ ክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። ግን እንደ መጀመሪያዎቹ ክርስቲያኖች አሁን እንደ አንድ ልብ መካሪ ነን፣ እንደ አንድ ቃል ተናጋሪ ነን። የመንፈስ ቅዱስ ጸጋ እኮ በእኛ ላይ እንዲወርድ እንዲያድር ፍቅርን እኮ መያዝ አለብን። እየተጣላን እየተባላን እየተነካከስን እየተለያየን በጎጠኝነት እየተከፋፈልን እንዴት ነው መንፈስ ቅዱስ በእኛ ላይ ሊያደር የሚችል? አሁን እኮ እጅግ ያሳዝናል። ትንቢት የሚፈጸምብን ሆነናል። ምሳሌ የሚደርስብን ሆነናል። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ የተመዘገበ አይለቃል። በመጨረሻው ዘመን ይሄ ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። ከኃጢአት ከበደል የተነሳ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ፍቅር ከብዙዎች ታንሳለች፣ ትቀዘቅዛለች። ተፈልጋ ብዙም አትገኝም። ባልና ሚስት ፍቅር አለ ቤት ውስጥ። ወላጆች ከልጆች ጋር ፍቅር አለ። ወንድማማቾች እህትማማቾች ፍቅር አለ። ምእመናን እርስ በርስ ፍቅር አለ። አገልጋዮች እርስ በርሳችን ፍቅር አለና አሕዛብ እየሰጡብናል፣ እየተሳለፉብናል። መዘባበቻ ሆነን የለን። አንዳንድ ጊዜ እኮ እጅግ የሚያሳዝነው ነገር አሕዛብ አረማውያን እኛን አማንያኑ ክርስቲያኖቹን ሊያስታርቁን ሽምግልና ይቀመጣሉ። እኛ በፍቅር ጨውነት አልጫውን ዓለም ልናጣፍጠው ሲገባ ለራሳችን አልጫ ይሆናል። ፍቅር የለንም። ፍቅርን ደግሞ ካልያዝን ወገኖቼ ሌላው ነገር ሁሉ ከንቱ ነው። ፍቅር ከሌለ እኮ ከንቱ ነው። ለዚህ ነው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከዚህ ሁሉ የሚበልጠው ግን ምንድን ነው? ፍቅር ነው። የበለጠው ፍቅር በሰዎችና በመላእክት ልሳን ብንናገር፣ ስጋችን ለእሳት እንዲቃጠል አሳልፈን ብንሰጥ፣ ትንቢት ብንናገር፣ ተአምራት ብናደርግ፣ ብንጾም፣ ብንጸልይ፣ ብንሰግድ ፍቅር ከሌለን ከንቱ ነው። የመጀመሪያዎቹ ክርስቲያኖች 120 ቤተሰብ በኢየሩሳሌም ከተማ ሲቆዩ ፍቅርን ይዘው ነው። በእውነት እኛም ፍቅርን ይዘን በቤቱ እንድንኖር ይርዳል። አሁን ራሳችንን እንጠይቅ።
የተጣላን እንታረቅ። የበደልን ሰዎች የበደልናቸውን ሰዎች ይቅርታ እንጠይቅ። የተበደልን ሰዎች ቅሬታ በልባችን ያለ ቂም ያረገዝን ለበቀል የምንጣደብ ሰዎች የይቅርታ ሰዎችን ነው፣ ይቅር ባዮችን ነው። ሰላም ፍቅር ይመስል እሱን ይዞ መዘመር፣ እሱን ይዞ መቀደስ፣ እሱን ይዞ መስበክ፣ እሱን ይዞ ማገልገል፣ ያን ጊዜ ጸጋ መንፈስ ቅዱስ በእኛ ያድራል። በእውነት ይከናወንልናል። የምናጣው ነገር የለም። ግን ያለ ፍቅር ሁሉ ከንቱ ሞልቷል። ዝማሬ ነው፣ ስብከት ነው፣ ቅዳሴ ነው፣ ሰዓታት ነው፣ ማህሌት ነው፣ አገልግሎት ነው። ደስ ይላል። የመላእክት ምስጋና እኮ ነው። ግን ፍቅር ጨው የለበት። መስዋዕት ሁሉ የሚቀመመው በምንድን ነው? በጨው ነው። ምግብ ሁሉ የሚጣፍጠው በምንድን ነው? በጨው ነው። ሁሉ አገልግሎት ደግሞ በፍቅር ነው። ፍቅር ከሌለው ከንቱ። ፍቅርን ይዞ መቆየት። በኢየሩሳሌም ከተማ ፍቅርን ይዘው ቆዩ። ከዚያ ጸጋውን ተቀበሉ። በእውነት እነሱ ተጽናንተው አጽናኑ። እነሱ ተረጋግተው አረጋጉ። እነሱ ተደስተው አስደሰቱ ሌላው። እነሱ ምስጢር ተገልጦላቸው ምስጢርን በሚገልጠው በመንፈስ ቅዱስ እየተመሩ ለብዙ ሰዎች መዳን ምክንያት ሆኑ። እግዚአብሔር አምላካችን ዛሬም በተጨነቅንበት ባዘንበት ነገር ሁሉ በኢየሩሳሌም በቤተ መቅደሱ ሁላችንንም ያጽናናል። በዚህ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ እንዲህ ብሎ አምላካችን እግዚአብሔር ተናግሯል። እስቲ በሉ እናት በሉ ልጇን እንደምታጽናና እንዲሁ አጽናናችኋል። በኢየሩሳሌምም ውስጥ ትጽናናላችሁ። ቤት ትጽናናላችሁ። በደንብ በሉት። ቤት ትጽናናላችሁ። በኢየሩሳሌም ውስጥ ትጽናናላችሁ። አሁን ከዚህ ተነስተን ኢየሩሳሌም ሄደን አለ መጽናናት ነው። ኢየሩሳሌምማ ያው ሁከት ነው። ታውቁ ይሄ ፍልስጤማውያን ከእስራኤላውያን ጋር ጊዜ ጸብ ነው፣ ክርክር ነው፣ ደም ይፈሳል። ሁከት ነው ያለው እዚያ ሰላም። በኢየሩሳሌም ውስጥ ትጽናና። እናት ልጇን እንደምታጽናና እንዲሁ አጽናናቸዋለሁ አለ። የእኛ አምላክ ከእናት ይልቅ እናት ነው፣ ከአባት የሚልቅ አባት ነው። ፍቅሩ ከአይምሮ በላይ ነው፣ በቋንቋም አይገለጥም። ያጽናናናል አምላካችን። ለጊዜው ለእስራኤል ዘሥጋ ተነግሯል። ፍጻሜው እስራኤል ዘነፍስ ስለምንባል ለአዲስ ኪዳን እስራኤሎች፣ ለእኛ ለክርስቲያኖች የሚነገር ቃል ነው። እኛንም በኢየሩሳሌም ውስጥ ያጽናናናል። መጽናናት ካለበት፣ ሰላም ካለበት፣ ደስታ ካለበት፣ ምስጢር ከሚገለጥበት፣ ረፍት ካለበት፣ እንባ ከሚታበስበት፣ ተአምራት ከሚደረግበት ከኢየሩሳሌም ከቤተ መቅደሱ እግዚአብሔር ሁላችንንም አያውጣል። አንድ ቃል እንመልከትና ይበቃናል። በኢየሩሳሌም ከተማ እስከ መቼ ድረስ እንቆይ ነው ያልነው? መቆየት እስከ መጨረሻው ቀጣት እስከ ሞት ድረስ። አባታችን ክቡር ዳዊት አምላካችን እግዚአብሔርን በመዝሙሩ እንዲህ አድርጎ ይለምነው ነበር። እስቲ በሉ እግዚአብሔርን በሉ አንዲት ነገር ለመንኩት፣ እርሷንም እሻለሁ በሕይወቴ ዘመን ሁሉ። እንደገና እንደገና እንዲዋሃለን መቼ አለ? በሕይወቴ ዘመን ሁሉ አለ በእግዚአብሔር ቤት እኖር ዘንድ። የት እኖር ዘንድ? በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ አለ። በቃ ልመናችን እግዚአብሔርን አንዲት ነገር ለመኑ። ገንዘብ አይደለም የለም። በስልጣን ወንበር ላይ በጣም ብዙ ዓመት ነግሼ ልኑር አይደለም ያለው። ጠላቶቼን አጥፋልኝ አይደለም ያለው። እግዚአብሔርን አንዲት ነገር ለመንኩት አለ። የእኛ ልመና ምን ይሆን?
አሁን የኛ ልመና ምንድን ነው? ገንዘብ ነው? የራሳችን ቤት እንዲኖረን ነው? ዘመነኛ መኪና እንድንገዛ ነው? ብዙ የሮ እንድንቆጥር ነው? ምንድን ነው የኛ? እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም ይሻለሁ፣ እርሷን እፈልጋለሁ፣ እመኛለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንኖር ዘንድ እግዚአብሔርንም ደስ የሚያሰኘውን ነገር አይ ዘንድ መቅደሱንም እመለከት ዘንድ እግዚአብሔር ሁላችንን እስከ መጨረሻ ሕቅታ ድረስ በቤቱ በኢየሩሳሌም በመቅደሱ በቤተ ክርስቲያን ያኑረን። አምኖ ከመካድ ጀምሮ ከማቋረጥ ገብቶ ከመውጣት ተሰብስቦ ከመበተን ያድነን። በኢየሩሳሌም ከተማ የምንቆየው እስከ መጨረሻ ሕቅታ ነፍስ ከሥጋ እስክትለይ ድረስ በኢየሩሳሌም ከተማ መቆየት እንጂ እንደው ጀምሮ ማቋረጥ አይደለም። በልጅነታቸው ጀምረው ከቤተክርስቲያን የተለዩ ሰዎች የዛሬ ነው ያደርገውና ሲበት ተማሪ ነበር፣ ወራቢ ነበር፣ ያልደረስኩበት ገዳም የለም ኢትዮጵያ ያለው ይሏል። ከሀገር ስወጣ ግን በቃ ለዚህ እግዚአብሔር የለም። ተማሪ ሆኜ ስራ ሳልይዝ በቃ ስራ ከያዝን አለቀ ማለት እግዚአብሔር አያስፈልገን። በጣም ያሳዝናል። እስከ ዘላለሙ ድረስ ታምነን ጸንተን መገኘት አለን። ቅዱሳን ሐዋርያት 72ቱ አርድእት ቅዱሳት አንስት እመቤታችንን ይዘው ነው ደጅ የጠኑት። በመሃላቸው እመቤታችን ነበረች። አማናዊቷ ኢየሩሳሌም ኢየሩሳሌም ሀገረ ሰላም ማለት ነው ብለናል። የሰላም ከተማ ማለት ነው። በእውነት የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ 9 ወር ከ5 ቀን የከተመባት ከተማ ያደረባት አዳራሽ አማናዊት ኢየሩሳሌማችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። በቅድስተ ቅዱሳን በድንግል ማርያም ቃል ኪዳን በአማናዊቷ ኢየሩሳሌም ቃል ኪዳን ጸንተን እንድንኖር ይርዳን። እሷን ከያዝን የምናጣው ነገር የለም። የእናት ልመና ፊት አያስመልስ አንገት አያስቀርም ሲሆን በውድ ሳይሆን በግድ ነው። እሷን እንያዛት፣ ለምኝልን፣ አማልጅን እንበላት። የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ተቀመጡ። በሉቃስ ወንጌል ምዕራፍ 24 49 በኢየሩሳሌም ቅድስት ቤተ ክርስቲያን እስከ መጨረሻው ሕቅታ ድረስ ኖረን ደግሞ ሰማያዊቷን ኢየሩሳሌም መንግሥተ ሰማያትን ወርሰን ለዘላለም በክብር እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን። የሁላችንን መጨረሻችንን አምላካችን እግዚአብሔር ያሳምርልን። ይቆየን።